እንዴት ናችሁ? እንደምን አላችሁ? ዛሬ የመጣ ነው ለአዲስ ብሎግ ነው። ቴዲ እና እኔ ወደ ስፖርት ልንሄድ ነው። በፓደል ነው ጋይስ። ያው ፓደል እንደ ቴኒስ አዲስ ስፖርት እንደ ቴኒስ የሚመስል ነው። እሱን አብረን ነው የምንጫወተው፣ እናሳያችኋለን። ግን ልጆችን በመጀመሪያ ከሀያታቸው ቤት እናስቀምጣቸው። ከዛ በኋላ ወደ negotiated with them 1 hour to the parents። አንድ ሰዓት ብቻ ነው የሰጡን ለጨዋታ። ስለዚህ እቺን ሰዓት በትክክል እንጠቅማታለን። እሱ ነው ጋይስ። በሰላም ቆዩልን። I'm gonna tell you that I love you 100 times a day. Guys, እንጀምር። C'est bon. That's how much I'm gonna tell you that I miss you. I'll miss you if you go. Yes, I'm gonna let you know just how much I tell you, mama. I tell you, papa too. Je sais pas si you'll get weary of my touch. That's how much I'm gonna tell you that I wanna let you know. Oh, you're the only one for me. Oh, I'm gonna shout it out, yeah, up on the mountaintop. I'm gonna let everyone know about my love. So I really hope you love me too. Yeah, I really hope you love me too. Oh, there's something deep inside, yeah, that really makes me wanna speak my mind, yeah. Oh no! እሺ ቴዲ እሺ አሪፍ ነው። ከስ በከስ መስ አሁን ጎበዝም አይደለሁም በሚችለው አይደለም። አመሰግናለሁ። ብዙ ትሬኒንግ ግን ቶሎ መምጣት እና መጫወት ነው። Usually we're supposed to play 4 players. We're playing 2 players because we don't know anyone to play with us. እሱ ነው ችግሩ። ዛሬ እንግዲዎቻችን ማሚ ናት። ማሚ ሰላም በያቸው። ሰላም። ዛሬ ከእናቴ ጋር ወደ ዞን እንሄዳለን። ምንድነው ችግሩ? ኤዝራ ከእጄ ላይ ብቻ ነው መሆን የሚፈልገው። ሄዱ እየተኛች ነው። ምን እናደርጋለን አሁን? ከተኙ በኋላ ብንመጣ ነበር የሚሻለው። እሺ አሁን ገብተናል። ከዛ የልጆች ጨዋታ ቦታ ነው። ኬዱ እንዳታየው፣ ምክንያቱም ካየችው በኋላ ወደዛ መሄድ ብቻ ነው የምትፈልግ። እዩት፣ አያምርም ቦታው? ምንድነው? ተታዋሽ ማራቅ ኩርሲ በዚህ እናቴ የረፍቷ ቀን ነበር። እሷ ያሰበችው ሌላ ነገር ለማድረግ ነበር። ከዛ እኔ ወደዚህ ሀሳብ አመጣዋት። እውነት ደስ አላላትም።
Je pense pas, maman, que c'est fait pour ça. Mais maintenant que tu l'as commencé, tu veux le finir? Mais moi, j'ai jamais fait. C'est toi qui... ይህ የመጀመሪያ ጊዜ ነው መንገዱን tu fais demi-tour? Mais c'est pourquoi? Moi j'ai jamais pris. እኔም እጄን አሞኛል። አዎ ይበርዳል ብዬ ነበር ያሰብኩት። ፀሐይ አለ፣ ሙቀት ነው፣ ግን ብዙ ዛፍ ምናምን ስላለ ትንሽዬም ንፋስ ስላለ ደስ ይላል። Attends, regarde comment il dorme. J'ai encore vu ton animal. Vas-y. ይሄን ነበር ማየት ያለብን። እናቴ ምን አለች? እስካሁን አንድም ጦጣ አላየሁም። ምንም አሳ ብቻ ነው ያየነው እስካሁን። እየተኙ ነው መሰለኝ እና ይሄን ሁሉን ከፍለን ለባዶ ኤዝራን ከዚህ ውስጥ Non, c'est pas des souris. Bon, puis là-bas, regarde, il y en a un qui est noir, marron. Et il y a le bébé qui rentre dans sa bouche. Voilà, Bimi Barou, c'est le Yayet. Minalet. አይጥ ናቸው። አይጥ ይመስላሉ ግን በጣም ትልቅ አይጥ። ወላቢ ዝራም እያየ ነው። ወላቢ toi ወላቢ ቀጭኖቼ ዋው! እዚህ እንዴት ነው የሚያምሩ! ወይ በደንብ ላሳያችሁ። ብዙ ናቸው። regarde ዝራዬ አየው ሲያምር። ገባ ውይ ንፋስ እየመጣ ነው። ወደኛ እየመጣች ነው። ጋይዝ ስሙኝ፣ የኔን ጥፋት ምን እንደሆነ ልነግራችሁ። ለልጆች ምግብ አምጥቼ ማንኪያን ረስቼዋለሁ። ኦኬ አሁን መብላት ጨርሰናል። ወደ መንገዳችን ወደ ሌላ ቦታ እንቀጥል። ይሄኛው ከኢትዮጵያንም የመጣ ነው። እዩት።
Mamie. Qu'est-ce que c'est que ça là? Qu'est-ce que c'est ça là? Il est trop marrant. ኤዝራ እንቅልፍ መጣበት። እንቀሳቀስ እንቀጥል። ማሚ በአማርኛ ልታወራችሁ ነው። Ok, ሰላም ዳናነር ዳናነሽ ቆንጆ በግ እንቁላል እንቁላል ዶሮ አዎ። ምንድነው መብላት የምትወጂው ምግብ? ዶሮ ወጥ ዶሮ ወጥ ትወጃለሽ? ስጋ ወጥ ነው? ብዙ አትወድም ስጋ። Oh, regarde. Ça, ce sont des cigognes qui ኦ donnent. እያቸው Tu ወፎች፣ veux voir? እነዚህ ወፎች። ኦ ማሚ፣ ይሄኛው ከኢትዮጵያ ነው የመጣው። ይሄ ከኢትዮጵያን ከኛን ሀገር የመጣው ነው። ፖርኬፒክ ብቻውን ነው። እኔ ጋይዝ appelle un porc épic. ከዞ መምጣት ይከብደኛል። ምክንያቱም እንደዚህ አኒሞ በአማርኛ ጠፋብኝ ቃሉ ምን እንደሆነ። ከእንደዚህ ቦታ ሲኖሩ ያሳዝኑኛል። የዚህ አንበሶች ምናምን ከትንሽዬ ቦታ ሲቀመጡ ያሳዝናል። ግን ለልጆች ብዬ ነው የምመጣው ብዙ ጊዜ ለኪዳን እንድታያቸው ምናምን እንድታውቅ ደስ እንዲላት ነው እንጂ እኔ ብቻዬን ካደኩኝ በኋላ ይከብደኛል። ያቸው ወፎችም እንደዚህ ከእንደዚህ ቦታ ቁጭ ብለው ምንም ከላይ የሚያዛቸው ነገር የለም፣ ግን አይሄዱም። አይገርምም? ግን ይገርማል። ይቀጥል ደስ ሲል። ለምንድነው ዛሬ እናቴን የጠራዋት? ትንሽ ወር በፊት መጠን ነበር ከዚህ ቦታ፣ ግን የመጣሁት ከአባቴና ከቴዲ እናት ጋር ነው የመጣ ነው። እና እናቴ ሳትመጣ ከልጆች ጋር ምናምን ብዬ ዛሬ ጠራዋት። እንኳን ፕሮግራም ነበራት፣ ግን ለኔ ብላ መጣች እና ለልጆች ብላ መጣች። ማማ አሁን አንበሳ ልናይ ነው። Alors, on va voir quoi? በእውነት መናገር ከሁሉ አኒማሎች ሱሶች ሱሶች አንዱ የሚከብደኝ እኔ አንበሳና እንደዚህ ሌኦፓር ጌፓር ምናምኖች እና እነሱ ከእንደዚህ ችዬ ቦታ ሲቀመጡ ያሳዝናሉ። Le grand lion et la lionne. Donc le papa et la maman. እንደነገርኳችሁ ባለፈው ከእናቴ ጋር አንድ ቪዲዮ እንሰራለን ብያችሁ ነበረ ስለ አዶፕሽን ምናምን። እሱንም እንሰራዋለን በቅርብ ጊዜ። አማማ እስኪ ቆንጆ አንበሳ በቅርብ ጊዜ እንገናኛለን። እሺ አሁን ምንድነው የምትለን ኬዱ? አንዳንድ ጊዜ የኛን ተሸን ስትፈልግ አሳዝናለሁ፣ ደብሮኛል። ምን ሆነሽ ነው? እስኪ ያሙከ ምን ሆነሽ ነው? Je voulais pas manger aux animaux. Tu voulais pas donner à manger aux animaux? Non. D'accord, on ne donne pas à manger, viens, on va juste marcher alors. Ok? Je voudrais manger aux animaux. Tu veux donner à manger? Oui. Alors on va donner à manger comme tu veux, d'accord? Oui. Alors viens, notre trésor il est un bessa. ጀግና ልጅ እና እሱ ነው። አሁን እንቀጥል። ደስ ሲል በጣም ደስ ብሎኛል። እዚህ አሳ አሉ።
መንገድ አለች እዚህ መኪናዎች የሚያልፏት ይችን ቦታ ማየት ይከብዳል። በዚህ ነው የምናልፈው። ያስፈራል። ማማ ሄዱስ ፍየሎች እነዚህ በጎችን በቅርብ ማግኘት ትችላላችሁ። ከዛ ልጆች ምግብ እንዲሰጧቸው ተፈቅዷል። በዛ ምክንያት ነው ምግብ የገዛ ነው ለነሱ ሄዱ ምግብ ልትሰጫቸው ነው። እነዚህ ይመታታሉ ብዬ አላሰብኩም። ግቢ አሬ አሬ ጎ ሻሻላት እነዚህ አይጥ የሚመስሉት ወጣሽ። አሁን ወደ ታይገር ምንድን ነው በአማርኛ አይደል ነው የባሉንተው ነው። ከዛ ሁለተኛው እንዴት ነው የሚያየው? በጣም ያስፈራል ባይኑ። በስማም አሁን እቺ ቦታ ባትዘጋ በትክክል የሱ ምግብ ነበር ሆኖ ያስፈራል። እሱ ወንድ ነው፣ እዛ ሚስቱ እዛ ናት። ይሄኛው ባልየው ነው፣ እዛ ሚስቱ እዛ ናት እየተኛች። ይችኛዋ ናት። ና የኔ ጀግና፣ የኔ አንበሳ። ሲያምር አያችሁት? በጣም ቅርብ ነበረ። ወይ መጣ የኔ ቆንጆ፣ የኔ አንበሳ። ሲያምር እና ሲያሳዝን። ቦታቸው ትንሽዬ ነው ግን አሁን ሳየው በስማ ሂዱ። Je lui fais coucou. Regarde coucou. የሱ ቦታ ስንት ናቸው? 1 2 3 ናቸው ግን ትንሽዬ ነው ቦታቸው። ያሳዝናል፣ በእውነት መናገር ያሳዝናል። ግን ሲያምር ጋይዝ ወደ መኪና ተመልሰናል። ዞ ተጨርሷል። እንዴት ነበር? ሲቢያ አሪፍ ነበር። ጉድ ደክሞናል። ባትዬ ደክሞናል። ደክመኝ ባይ ባይ። ማሚን ወደ ቤት ላይ ደርሳት እኔ ስለሆነ የቀበልኳት። ከዛ ቀጥታ ወደ ቤት ቴዲን እናገኛለን። እኛ ግን ወይ ከዚህ ልተዋችሁ ወይ ከቤት። ቻው፣ ወዳችኋለሁ። እንዳትረሱት ላይክ፣ ሼር፣ ኮፕሊንግ ረሱ፣ ሰብስክራይብ አድርጉ። ሰላም ጋይዝ፣ እንዴት ናችሁ? እንደምን አላችሁ? I'm back። ብዙ ሰራ ነበረው። በዛ ምክንያት ነው እኔ እና ልጆች ከዞ የሄድ ነው።
አሪፍ ነው ጎበዝ። አሁን የምግብ ሰዓት ነው። ትንሽዬ ሳላድ ሰራውለት እንደዚህ ሲሆነች ሳላድ ቲማቶ ትንሽዬ እንደዚህ ድርቅ ያለ ስጋ ፓስታም አለ እንቁላልም አለ ቲማቶ ቆንጆ ነው ጋይስ እና ሎሚ እና ዘይት እንደዚህ ተደርጎ ይሄ ስሙን አላውቅም ማለት እና ትንሽም እንደዚህ ምንድነው this looks like goat food. Ça c'est quoi mon gars? Pour les chèvres non? Non. የፍየል ምግብ ነው ይለኛል ምንድነው ይሄ ቺዝማለ ኤዝራም ከኛ ጋር መብላት ይፈልጋል ተው ኤዝራ ተው በልተሃል መልካም ምግብ ጋይስ ምግብ እንብላ ይሄ ሁሉ ነገር ሚክስ ማድረግ ቲማቶ ፓስታውን እንደዚህ እና በማታ እንደዚህ ቀላል የሆነ very nice ቆንጆ ነው እንሄዳለን አሁን በትክክል ባይ ባይ ልበላችሁ ቻው ቻው ጋይስ ቻው ቻው እንወዳችኋለን ቻው ባይ ባይ ቻው ቻው